ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይሄውና ከትላንት ወዲያ ጀምሮ ስንለፋ የነበረው አይዲውም ቡክም አውጥተናል። አቢሲኒያ ባንክ ነው 24 92 72 547 አቢሲኒያ ባንክ። ዛህራ ሰይድ አደም እርሶ ስም ነው? አዎ። እና ደግምላችኋለሁ 24 92 72 547 ይሄን በኮሜንት ጻፉልኝ ባካችሁ። 24 92 72 547 አቢሲኒያ ባንክ ማለት ነው። በዚህ ይኸው እነዚህ ምስኪኖች አዲስ አበባ ባላቸውን ለማሳከም መጥተው ያላቸውን ጨርሰው ይኸው የሰው ሀገር ላይ ወደ 10 ምናምን ቀናቸው ነው። አላህ ሆኖ አጋጣሚ እዚህ ውጭ ላይ ተገናኘን ደጅ ላይ። እንግዲህ ያው ድልድይ ሆኖ ድንገት በእኔ አጋጣሚ ደግሞ እንደው ሊላሂ ሊረዳቸው የሚችል ሰው ካለ ብዬ እንትን አልኳቸው። ስልክ ቁጥር ንገሪኝ እስኪ የእሳቸው ስልክ ቁጥር 09 07 97 64 30 37 ቀጥታ በዚህ ቁጥር ብትደውሉ ዛህራ ነው ማለት ነው። የእሳቸው ነው። ቡኩም የእሳቸው ነው። ቁጥሩም የእሳቸው ነው ማለት ነው። አካውንቱም የእሳቸው ነው። ስለዚህ አሁን እኔ አገናኛችሁ ካሁን በኋላ ደውላችሁ የምታወሩት እሳቸውን ነው፣ የምታስገቡት በእሳቸው ነው። ሁላችሁም በዱዓም በምንም ማለት ነው። ረመዳን እየመጣ ስለሆነ እንድትረዳቸው በአላህ ስም ጠይቃለሁ። አሰላሙ አለይኩም፣ እንዴት ናችሁ? እስኪ ከየት ነው የመጣችሁት? ያላችሁበትን ሁኔታ ይኸው አስረዱ። እንግዲህ ንገረው። ተወሎ ነው የመጣ ነው። ያለኝን ንብረት ስጨርስ ያው ሕክምናም ምግብም ሲል ማለብሰውም ያው ባልንጀሮቼ ሲያለብሱ አላለብስ ልጆቻቸውን ባልንጀሮቼ የሚያበሉትን አላበላ ሲጨንቀኝ ወጥቻለሁ። እሱን ማሳከሜ ያው እኔም ልጆችን ሀራብና ሁሉ ነገር አወጣለሁ ብዬ ነበር ይዤ የመጣሁት። አቅሜም አልቻለም። እንግዲህ ብትረዱኝ ብዬ ለእናንተ አሳልፌያለሁ። ኦኬ እርሶስ ሼህ ምንድን ነው የሚሉት? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው መቼም አሁን ያው በመስከረም ወር አካባቢ እና በጥቅምት ወር አካባቢ ነው አሁን ላይ እንጀላጅ ሆኖ የጠፋው። ያው በሕክምና ያለኝ ገንዘብ ጨርሻለሁ። ጨረስኩ። ያው ገንዘብ አለቀ። ተሐክሜ ሳላውቅ ገንዘቡ ያለኝ ሽጬ ያው ዝም ብዬ ለባጃይ ስንቅ ሆንኩኝ። ያው ጤና መድን የማይረባ ሆነ። ያው በግል ያው ገንዘብ የሸኩ ጨርሼ ሳሽር ገንዘቡ አለቀ። አትረብሽ። ያው ለምነን ሀዛው ትታከማለህ እንጂ አይ ተጨረሰ ምን ይነሳል ተባለ። እንኳን የሚጠመር ቀርቶ አይደለም ዝም ብሎ ያው ሀባዱ ዶክተር ድህነት አባረሩ ማዕተና እና ባላችሁ እርዱና። ከይ ማነው ስምሽ አንቺ? ወአለይኩም ሰላም እሷት ነገር ማነው ስምሽ? ሀያት አህመድ። አንቺስ? ሀዲያ አህመድ። አንቺስ? ሀዋ አህመድ። ወደ ሀገር መሄድ ነው የምትፈልጉት ነው እዚህ መቀመጥ አዲስ አበባ? ሰሚራ ሊሞናና ቀብዳ ፕሊስ ከተሳካ ወደ ሀገራቸው እንጂ ከተሟላና ሕክምናውን አጨረሰው ከይር ኢንሻአላህ። እንግዲህ ይሄን ይሰማሉ። ሁሉም ሰው ይደውልላቸዋል። በዚህ ቁጥር ይረዳቸዋል። በስልኩ ቁጥሩ ስልኩን አንሱት። እንግዲህ አላህ ከእናንተ ጋር ይሁን ኢንሻአላህ። አሜን።